አሳየን ድረስ ከአሕዛብ ጋር በጋብቻ ተቀላቅለዋል ያልናቸውንና አዋረዱን ብለን ለብዙ ዓመታት ስንንቃቸው የነበሩትን ሰዎች በዚህ አይነት መንገድ ከበሬታ መስጠትንና መውደድን አናውቅም ነበር። ሁሉም የጠላት ይህች ሴት ማን ናት? ሳምራዊት ናት። ለመጣላት አይበቃም? በሉኑ የሚበላ እንግዛ። መምህሩ እንዲራብ አንፈልግም። ውሃ ልታጠጪኝ ትችያለሽ? አንተ አይሁዳዊ ነህ፣ እኔ ሳምራዊት ሴት ነኝ። ውሃ ጠጪኝ ብለህ እንዴት ትጠይቀኛለህ? የእግዚአብሔርን ስጦታና ውሃ ጠጪኝ የሚልሽ ማን እንደሆነ ብታውቂ ኖሮ አንቺ ትጠይቂው ነበር፣ እርሱም የሕይወትን ውሃ ይሰጥሽ ነበር። ጌታዬ፣ ጉድጓዱ ጥልቅ ነው፣ ውሃ የምትቀዳበትም የለህም። ታዲያ ውሃውን ከየት ታመጣለህ? ይህን ጉድጓድ የሰጠን አባታችን ያዕቆብ ነው። እርሱ የእርሱ ልጆችና መንጋው ሁሉ ከዚህ ጠጡ። መቼም ከያዕቆብ እበልጣለሁ አትልም። ትበልጣለህን? ከዚህ ውሃ የሚጠጣ ሁሉ ደግሞ መጠማቱ አይቀርም። እኔ ከምሰጠው ውሃ የሚጠጣ ግን ሁለተኛ አይጠማም። እኔ የምሰጣቸው ውሃ ከውስጣቸው ለዘላለም የሚመነጭ የሕይወት ውሃ ምንጭ ይሆናል። ጌታዬ፣ ይህን ውሃ ስጠኝ፣ ከዚያም ሁለተኛ አልጠማም። ውሃ ለመቅዳትም ወደዚህ መምጣት አያስፈልገኝም። ሂጂና ባልሽን ጥሪ፣ ተመልሰሽም ነይ። እኔ ባል የለኝም። ባል የለኝም በማለትሽ እውነቱን ተናገርሽ። 5 ባሎች ነበሩሽ። አሁን ካንቺ ጋር ያለው ባልሽ አይደለም። እውነቱን ነግረሽኛል። ጌታ ሆይ፣ ነቢይ ሳትሆን አትቀርም። ሳምራውያን አባቶቼ ለእግዚአብሔር በዚህ ተራራ ላይ ሰገዱ። እናንተ አይሁዳውያን እግዚአብሔርን ልናመልክ የሚገባን በኢየሩሳሌም ነው ትላላችሁ። አንቺ ሴት እመኚኝ፣ ለአብ በዚህ ተራራም ሆነ በኢየሩሳሌም የማትሰግዱበት ዘመን ይመጣል። እናንተ ሳምራውያን ልታመልኩት የሚገባችሁን በእርግጥ አታውቁም። ጊዜ እየመጣ ነው፣ ደግሞም መጥቷል። ሰዎች አብ የሚወደውን ንጹሑን አምልኮ በመንፈስ ቅዱስ ኃይል እየሰዉ እግዚአብሔርን የሚያመልኩበት ጊዜ መጥቷል። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋል። ያቺ ሴት እኮ ናት። ምን እያደረገ ነው? ከእሷ ጋር እያወራ ማንነቷን ያውቃል? አውቃለሁ። መሲሁ ይመጣል። ሲመጣም ሁሉን ይነግረናል። እኔ እርሱ ነኝ። ኑና የሰራሁትን ሁሉ የነገረኝን ሰው እዩት። ኑ እዩት። መሲሁ ይሆን እንዴ? መሲህ? የሚጠበቀው መሲህ ሊሆን አይችልም። ኑና እዩ። ኑ። ጌታ ሆይ፣ እባክህ የሆነ ነገር ቀመስ። እናንተም ማታውቁት የምበላው ምግብ አለኝ። የሚበላውን ሰው አምጥቶለት ይሆን? የእኔስ መብል የላከኝን ፈቃድ አደርግ ዘንድ የሰጠኝንም ሥራ እፈጽም ዘንድ ነው። አዝመራው ነጥቷል፣ ላጨዳም ደርሷል። ተመልከት ምን ያህል ሰው እየመጣ እንዳለ። በሰማርያ ሰው ቅር አይመስልም።
የሰማርያ ሰዎችም ወደ እርሱ መጥተው ከእርሱ ጋር እንዲቆዩና እንዲያስተምራቸው ለመኑት። ለ2 ቀናትም ቆየን። ብዙ ሳምራውያንም በእርሱ አመኑ። ከእናንተ ማን ነው ተጨንቆ በቁመቱ ላይ 1 ክንድ የሚጨምር? እንግዲህ ትንሹን ነገር እንኳ የማትችሉ ከሆናችሁ ስለምን በሌላ ነገር ትጨነቃላችሁ? አበቦችን ተመልከቱ እንዴት እንደሚያድጉ፣ አይደክሙም አይፈትሉምም። ሰለሞንስ እንኳን በክብሩ ከነዚህ እንዳንዲቱ አልለበሰም። እንግዲህ ዛሬ ያለውን ነገ ደግሞ የሚደርቀውን ሳር ጌታ እንዲህ ካለበሰ እናንተንማ እንዴት! እናንተ እምነት የጎደላችሁ እባክህ እምነትን ጨምርልን። የሰናፍጭ ቅንጣት የምታህል እምነት ቢኖራችሁ ይህንን የሾላ ዛፍ ራስ ተነቅለ ሂድና ባህር ውስጥ ተተከል ብትሉት ይታዘዛችሁ ነበር።